አንተ ቶሎ ቶሎ ሂድ እንጂ። ወይኔ ኤክሴ አተ ቶሎ ቶሎ አትሄድም? ምን ትያለሽ? ድሮም ነገር አይገባትም። ከፍዬው ተሸክም የለን ነው። አንተ ያመሃል እንዴ? እንደሚያመኝ እያወክ ነው ያሸከምከኝ? የኔ ፍቅር ኤክስ ያልኩ እኮ እሱ ነው። አሃ አንቺ ትላንት ፍቅረኛሽን ትተሽ ነው እኔ ጋር የመጣሽው? ምን? ከምሳ በፊት ቀድሞ ፌንታ በላት። እኔ እኮ ስቀልድ ነው አልመጣችም። ምን? እሱ ነው። አንተ ወሮ በላ። አንተ እህቴ ማን ስለሆንክ ነው ስልክ ማታነሳላት? ሲወርቅ ስላላየው ነው ማላነሳላት። ጣሉብሽ እንዴ? ምን አትለውም ነበር? ማታ ወንድምሽን አስተኝተሽ በአጥር ስለማዘልልሽ እኔን አትለውም ነበር? አጂ አኮኩ ነው ወንድሜ። አንተ ሁለተኛ አይነን ማየት አልፈልግም። ይሄው ሁለተኛ አታዩ። አንቺ ወንድምሽ የሌለ ሱሰኛ ሆኗል። አንቺ ዝም በይ አቃጣሪ። ምንድነው ፊታችሁ? እንካል አንተ ነው የገዛሁት። ምንድነው ጭስ የለውም እንዴ? አላልኩሽም? እህት ያታለውሻል። ፌክ ነው ይሸጡልሽ። ሲነግሩኝ አልሰማም ብዬ ሱስ ጀመርካ? እኔ ሱስ መቼ ነው ጫት የጀመርኩት? ይኸው ሱስ ጀምሮልሻል። አቃጣሪ እንዴ! ላንኳኳስል የባልሽ መታወቂያን ፔንሲዮን ረስቶን ነው። አንተ ማን ነህ? እኔ የፔንሲዮኑ ሲኒየር ጽዳት ሰራተኛ ነኝ። እና ሄል ታውራ ነው የመጣው? አቃጣሪ እያልሽኝ ባልሆነ ስንት ስራ አለኝ እኔ። ገና ሂጄ ለሷ መታወቂያን መልስላታለሁ። ነገሩ ብሩን ብዬ ነው ያገባሁት። እንደውም በሰበቡ ፈታዋለሁ። ምን? ወይኔ አንቺ ሌላን ፍሰሪያችን ብራክል አርክሽ ብዬሽ ለበረበለሽ ነገር። ቆይ አንቺ ጓደኛሽን ከሼባ ጋር ፔንሲዮን ስገባየዋት ምን አገባ? እኔን ከፍታ ላይ ለማድረስ ነው። እና አንቺን ከፍታ ላይ ለማድረስ ጓደኛሽ ትታረስ? አንተ ውሸታ፣ አፍህን አትክፈት። ያራና ያላምነህም። ምን አገባኝ? ቴሌግራም ላይ ታያት የለ። ትንሽ ጠብቂ፣ ሊንኩን ልክልሻለሁ። እየዞሩ ማቃጠል ፋሽን አረከዋ። ወይኔ ተደፋው። አረ ወድቀሽ ነው አልተደፋሽም? ምንድን ነው የምታወራው አንተ? ሰው ሆና እንደ ዳቦ ተደፋው ስትለዋ አንተ አፈር ስትበላ ቆመታለ እንዴ? አረ ኮብል ላይ ነው ወደቀችው። የት አለ አፈር የበላችሁ? ካንተ ጋር ማውራቴ ነኝ። ቢላችንን እናስል እንዴ? ይጅል ጅልማ እናንተ ናችሁ። ቢላዋ ሳሊ ጋር የምታስሉ ምን በፍሬም ልትሰቅሉን ነው ወይስ በአበባ ፋንታ ለአዲስ አበባ ልታዞሩን ነው? እንዴ ቤቲ ተዋወቁ፣ አዲሱ ፍቅረኛዬ ነው። ጨብጡ ከምን ይወጥቶሽ ሌላ ጠበሽ። አንቺ መኩራተፍም ትተሻል። ማራዘሚያ ጀምራለች ማለት ነው። የምን ማራዘሚያ? HIV HIV ለማለት ነው። የኩያ አራዳ ቋንቋ እኮ ነው። ሰው እንዳያውቀው ለውጥ ነው እኮ ነው። ቤብ እንዳሰማው እያሾፍክ ነው? እንዳሰማው ስራ አለች እኮ በምልክ ቋንቋ እየነገርኩ እኮ ነው። ያው እሱ ነው የለከፈኝ። ምንድነው? አንተ እዚህ ቆመህ እቴን ትላከፋለህ? እና እንደዚህ ቁጭ ብዬ ልላከፍ? ቆይ እንዲህ ጋር የምትጃጃል ለምን አታገባም? ኳስ ተጫዋች ስላልሆንኩ ነው ማላገባው። ደነዝ እንዲህ ያሰብክ ቆመ ነው የምትቀረው። አረ ያወራመዳለሁ። ምን አስቆመኝ? ሂድ። አሁንስ ወጥ ረገጥክ። አረ ወጥ አረገጥኩ። ማሸዋ ላይ እኮ ነው የቆምኩት። ያለ ነው ታ ሮሚዮ ምን እየሰራ ነው? ያለ ነው ጣላልሽኝም እንዴ? ታለንቴን እያወጣው ነው። ደነዝ ቶሎ በል ወረድ። እስክስ ምንድን ነው? እስክስታ እየወረድኩ ነው። አንተ ትጃጃል፣ ተነሳ። እሺ ያው ተነሳ። ፎቶ ልላክልሽ ፈልገሽው ነው? እኔ ሄና እንዴ መፈልገው ሲል ስማ 3 ሰዓት ሙሉ ታስጠብቀኛለህ እንዴ? አረ ከነዚህ ጋር እኮ ሸራ ስጓትት ነበረ። አረዛ አሰክሰኝ። ካላምንክ ጀለሴ የቀረጸኝን ቪዲዮ ላሳይህ እስቲ። ያው አልክ ብላኝ እንዴ አላልኩም? ተጓተትን። ሸራ ጫማ ነው እንዴ የተጓተታችሁት? ታዲያስ ምንድነው የሚያበሳጭ? አንተ ደግሞ ባክህ ስልክ የጠፋው ቻርጅ ጨርሶ ነው። ይኸው ቻርጅ አድርግበታ። አንተ ግን ጭንቅላት የለህም እንዴ? ይኸው ጭንቅላትም አለኝ። በጣም አፍ ይሸታል። እኔ ከዚህ በኋላ ካንተ ጋር መሆን አልፈልግም። አንተ ምን ሆነ ነው የምታለቅሰው? ገርፍሬንዴ አፍ ይገባል ብላ ትታኝ ሄደች። አንተ በራስህ አትተማመንም እንዴ? እንደዚህ አድርጋሽ ተለየዋ። እንደዚህ ቀላልኩ ነው። ናርድ የጠፋ ሰው። አረ ካሌዋ ጠፋች እኮ በእናትሽ። አቺ ጂማችሁ የሌለ አብዶ የለ እንዴ? እንዴት ነው ቶሚ? ስንት ነው የሚከፍልሽ? አረ 20 ብር ብቻ ነው የሚከፈለኝ ባክሽ። 20 ብር ለትራንስፖርት ይሆናል? እኔ ማሳጅ ቤት ከፍቻለሁ። 30 ብር ከፍላለሁ። አሁን ነው አንተ ጋር የምገባው። ስራ ለቃለሁ። በቃቺን አውልቂያትና ታይጠብቂኝ። እሺ ስራ እንጀምራለን ዛሬ። እሺ አግኝቼ ነው ቶሚ። ስራ ለቅቅ ያለው በቃ ይሄ ምን የተሻለ አግኝቻለሁ። ውጪ ጠብቀኝ። እሺ አሁን እመጣለሁ። እሺ ቶሚ ስራ እኮ አጥቼ ነው በእናት። አሁን የለቀቀ ልጅ አለ። በ20 ብር ተቀጥረሃል። እንካ ይመቻው። አተካለ ምን ነው ቆየ? አቤት ምን ልዝዳ ወንድም? ና እንጂ ቶሎ እየጠበቅኩ እኮ ነው። ሰዓት የለም። አዲስ ተመዝጋቢ ነህ? ሪሴፕሽኑ ዘጋ ነው። 30 ሺህ ብር ስራ አስቀጥረሃለሁ ብለኝ። ምንድነው የምታወራው? እኔ እኮ እዚህ የ20 ብር ደሞዝተኛ ትሬነር ነኝ። ምን የት አለ? ሌላ ሳይሽ ይኸውና ባልሽ። ይሄ ከሃዲ አንተ በእኔ ላይ ቺት ጓደኛውን አንተ እንደዚህ ይደረጋል?
አንተ ሆትስፖት አብራልኝ ስለ እምቢ ይባላል? ለሆትስፖት ብለህ እንደዚህ ጉድ ትሰራኛለህ? አይንህም ማየት አልፈልግም። ይሄ ክፉ ተወኝ። እኔ ሴት ማያተራምሱ እንዳጣው። ኧረ እኔ ሸዋፈራውን ባሳይ ሴት የሚባል አይቶ አያውቅም። በእናትህ አጣብሰኝ። አትጎጂው። የኔን አትጠራጠር። እሱ ግን አልኮል ይጠጣል። ምናልባት እንዳይሳሳት። ኡዞ እናትና ልጅ ብታመጭለት እናትየውን አያያትም። ከልጁ ጋር ነው የሚጫወተው። ወይኔ ታለ ያው እንደው እንዴ ህፃን ነው እንዴ? ሴት አይቶ አያውቅም። ኧረ ካለ ሚስት ሊያጮታት የሆነ ሰው የቤታችሁ እየገባ ነው። የኔ ሚስት አልተዋወቅንማ። ፍሬውን ነው እንደዚህ እንደ ሎዝ መፈለፍልለት። እንደዚህ ነው ማሹ። ይሄ ነው ምንድን ነው ወንድሜ? ይሄ ከሚስት ጋር ተኛ ብሎ እያቃጠረ ነው። ወሬኛ አንተ ወሬኛ። ወይኔ እናቴ ምን ነው ደበረ እንዴ? አረ ጭራሽ ለሌላ ሰው እንዳይናገርብህ ብዬ እኮ ነው። ቀጣይ ሚስቴ ምን ታስተካክል? አረ ሰዎች ቦትኩኝ። አንተ መዋሸት ጀመርክ? በህይወት አለክ ደግሞ ብሬን አታመጣም? ከተረፍክ እሰጥሃለሁ። አረ አሁን አንሳልኝ። አንተ ና እያለ ነው። ወንድ መሰልሽው እንዴ? የታደሰ መታወቂያ እኔ ጋር የታደሰ መታወቂያ ምን ይሰራል? ራሱ ታደሰን አትጠይቁትም እንዴ? ማንን? ታደሰን ነዋ። ማን ነው ደግሞ ታደሰ? ያንቺው ሽማ ነዋ። ታች ሰፈሩ አልነገረችም እንዴ? ምን? ኧረ አውቆ ነው። እኔ ፍቅር ሊያጣላን እኮ ነው። እኔ ታደሰ። ይሄ ነው ቤቱ እንዴ ጋሼ? እሷና አዲስ ጎረቤት ይዤ ልመጣለሁ ያሉት። ይሄ ነው ጎረቤቴ። እርሷ አባቴ ኖት። እኔ እንደ ልጄ ስለማይወት ነው። ከሚስቶት ጋር ነው የምታፋጡት። ምን ማለት ነው? ቆንጆ ወንድ ታመጣለች። ሚስቶት ደግሞ ሻፋዳ ናት። ምን? እኔ እኮ አምስተኛ ሚስቶት እንዳይቀሙ ብዬ ነው። እሱን ራሱ እንዳያምኑት። እሳቸው ራሱ ከቤብ ስር አይደል እንደሚውሉት? መች ተለይተው ነው? አስካልዬን ነው ቤቢ ያልከው? ይኸው አላልኮትም። ለአሮጊት አይመለስ። የኔ ፍቅር ምን ሆነሽ ነው የምታለቅሽው? አጎቴ እኮ ሞተ። ብር አበደረና አጎትሽ? የስ ስለ ብር ነው የምትጨነቀው? የኔ ቆንጆ እሺ፣ ከዚህ ሙድ እንድትወጪ ቀልድ ልንገርሽ። እሺ። ዛሬ ብንጋባ ሰርጋችን ላይ ማን የሚያረፍድ ይመስልሻል? ያቺ እህቴ ናታ። እሺ፣ ማንስ የሚቀር ይመስልሻል? እሱን በምን አውቃለሁ? በእርግጠኝነት ብር ያበደረና አጎትሽ። እንዴ ይዙ እዛ ጋር ያበደ ቂጥ የታል? እሺ አጅሪው እንዴ ሚስቴ። አሃ ባንተ ቤት የሌላ ሴት መቀመጫ ልታይ። ያ ያላልኩም። አሁን ብሬን እኔ እናንተ ቤት እናወራለን። እሺ ካልከኝ ማን በልጅነት አግባለ? ወይኔ አንቺ ጭባ ማለት ይቅሌታ ምን ሆንሽብኝ? በእናትሽ ደግሞ ምን አይነት ሆስፒታል ላይ ያስገቡሽ? ግሉኮስም ኦክሲጅንም እኮ አድርገውልሻል። ምንም እኮ እንክብካቤ የላችሁ። ግን አይዞሽ እሺ፣ ፈጣሪ ካለ አተርፊ። ካሁን እኮ ብርቱካንና ሙዝ ይዤልሽ ልመጣ ነበር። ኪሴ ውስጥ 5000 ብር ብቻ ነበር ያስኩት። አውቄ ረሳሁት። ያኔ አንቺ ብቻ እንዳላወራሽ አሁን እንደዚህ አፍሽ ይዘጋ። ደግሞ እኮ ሰማሁ ቦይፍሬንድሽም HIV እና ጨብጥ አለበት አሉ። እሰይ